ጌቴ ጽጌረዳ በመዓዛ ቅድስና ተጠብቃ የንጉሥ ክርስቶስ ሰማያዊት መቅደስ በመሆን ለዓለም ሁሉ ምክንያት ድህን ከሆነችው ከእናታችን ከቅድስት ድንግል ማርያም ክርስቶስን የምናይባት መስታወታችን የመስቀሉ ስር ልዩ ስጦታችን ከሆነችው ከእናታችን ከቅድስት ድንግል ማርያም ሁላችንንም እግዚአብሔር ረድኤት በረከት ያሳድርብን። እስኪ አሜን በሉ። አንድ ጊዜ አሜን በሉ። አሜን ማለት ይሁንልኝ ይደረግልኝ ማለት ነው። እንዲሆንልን እንዲደረግልን ደግሞ የምንፈልገው አንድ ሳይሆን ብዙ እንደሆነ ልባችን ያውቀዋል። በእግዚአብሔር ቤት ውስጥ መተን በእንዲህ አይነት ምስጋና ውስጥ ሁላችንም መሳተፍ እንዳለብን አምናለሁ። ድካም ሊኖር ይችላል። በድካም ውስጥ ግን ብርታት የሚሰጠውን እግዚአብሔርን በማሰብ እግዚአብሔርን ማመስገን መልካም ነው። የትምህርታችን ርዕስ ሰው የለኝም ነው። ይህንን ቃል የምናገኘው በዮሐንስ ወንጌል ምዕራፍ 5 ቁጥር 7 ላይ ነው። እግዚአብሔር ቢፈቅድ ለ20 ደቂቃ እንማራለን። ዛሬ አምላካችን መድኃኒታችን ኢየሱስ ክርስቶስ መጻጉ የተባለውን ሰው እንደፈወሰ ደዌን እንዳነጻ ለምጻምን እንዳነጻ ደዌን እንደፈወሰ የፈውስ ቀን መሆኑን ቤተክርስቲያናችን ታበስራለች። የጾም አራተኛ ሳምንት መጻጉ በመባል ይታወቃል። የአብይ ጾም አራተኛ ሳምንት መጻጉ ሲባል የተሰየመውም ስያሜ በቅዱስ ያሬድ ሲሆን ጌታችን መድኃኒታችን ኢየሱስ ክርስቶስ ደዌያንን እንደፈወሰ በሽተኞችንም እንዳዳነ ይነገራል። በዚህ መጽሐፍ ቅዱስ ክፍል ውስጥ 3 ነገሮችን እናያለን። የመጀመሪያው ቤተሳይዳ የተባለችውን ስፍራ እንመለከታለን። ከዛም ለዚች ቤተሳይዳ ለተባለችው ስፍራ ብዙዎች ህመምተኞች መተው ሲቀመጡ ፈውስን ለማግኘት በዛ የጸበል ቦታ ውሃው መባረክ ስለነበረበት ውሃውን ስለሚባርከው የጌታ መልአክ እናወሳለን እንነጋገራለን። ከዛም በመጨረሻ ሰው የለኝም ብሎ ሰው አጥቶ 38 ዓመት በደዌ ዳኛ ባልጋ ቁራኛ ተይዞ ከአልጋ ጋር ተጣብቆ ለነበረው ሰው የለኝም በማለት ክርስቶስ እንዴት እንዳዳነው እናያለን። ቤተሳይዳ በኢየሩሳሌም አካባቢ የምትገኝ የበሽተኞች መጠመቂያ ቦታ ነበረች። ስያሜውም በዕብራይስጥ ሲሆን አንዳንድ መተርጉማን እንደሚሉት ስያሜው ቤተ ሄስዳ የሚል ወይም ደግሞ ቤተ ዛታ እንዲሁም ቤተ ሳይል እንደነበረ መተርጉማኑ ይናገራሉ። ትርጉሙም የምህረት ቤት ማለት ነው። ሰዎች ምህረትን ፈልገው ሰዎች ድህነትን ፈልገው ስብራታቸው እንዲጠገን ህመማቸውን ፈውስ እንዲያገኙ ወደዚች ቤተሳይዳ ወደ ተባለችው ስፍራ ይተሙ ይመጡ ነበር። ታዲያ ክርስቶስ በዘመኑ በዚች ስፍራና በዚች ቦታ አስገራሚና ድንቅ የሆነ ተአምራትን ያደረገባት ሀገር ስትሆን ቁጥራቸው በርከት ያሉ በሽተኞች በተለያዩ ወቅትና ጊዜ ፈውስን ለማግኘት ድህነትን ለማግኘት በዚህ ስፍራ ይገኙ እንደነበረ ወንጌላውያኑ ጽፈውታል። የማርቆስ ወንጌል ምዕራፍ 8 ቁጥር 22 ላይ እንደዚሁም የዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ጀምረን ስናነበው በግልጽ እናገኘዋለን። ዛሬም ይሄንን ተያይዞ ጤናቸው የታወከ በየአብያተ ክርስቲያናቱ በሚገኙ መጠመቂያ ስፍራ ምህረትንና ፈውስን ፈልገው አይደለም ከዛ ከሀገር ዛሬ ባለንበት በዚህ በመኖርበት አሜሪካ ወይም በመኖርበት ውጭው ዓለም ኢትዮጵያ ሄጄ የመጠመቂያ ስፍራ ሄጄ ተጠምቄ ፈውስን አገኝ ዘንድ ብለው የሚሉ በጣም ብዙ ሰዎች አሉ። ወገኖች ያን ነገር ልንገራችሁ።
ለብሰን ስንሄድ ጤነኞች የምንመስል ብዙዎች ነን። ሰው አይደለም ሐኪሞች ያላወቁልን በሽታ ተሸክመን የምንሄድ በጣም ብዙዎች ነን። አንዳንዴ ማውጣተን ለመናገር የሚከብደን በጣም ብዙ ነገር አለ። የሆዳችንን በሆዳችን ይዘን ስቃዩን ተሸክመን ማታ እንቅልፋተን የምንኖር በጣም ብዙ ሰዎች አለን። እመኑኝ እናንተ ሸክማችሁ የከበደ ወደ እኔ ነው እኔም አሳርፋችኋለሁ ወደሚለው ወደ አባት እግዚአብሔር በእምነት እንቅረብ። እግዚአብሔር ፈዋሽ እንደሆነ እንመን። እግዚአብሔር አዳኝ እንደሆነ እንመን። እርሱ ደጉ ሳምራዊ በቆሰለው ቁስል ላይ ዘይት አፍሶ መፈወስ እንደሚቻለው ፍጹም በእግዚአብሔር ላይ እንመን። ከምንረግጠው መሬት በላይ በእግዚአብሔር እንታመን ወገኖቼ። በእግዚአብሔር ታምነው ቀን የተቆጠረላቸው ጊዜ የተገደበላቸው ሰዓታት የተሰጣቸው ትሞታላችሁ የተባሉ ዛሬ በሕይወት የሉም አሉ። ንገሩኝ። በጣም ብዙዎች አሉ። ያለቀ የተቆረጠን ተስፋ የሚቀጥል አባት እግዚአብሔር እንደ ጅማት የቀጠነችው አንተ ተስፋ በወፍራም ገመድ መግመድ የሚቻለው አባት እግዚአብሔር ተስፋችን በእግዚአብሔር ይሆን ወገኖቼ። በጨነቀንና ግራ በገባን ሰዓት ከአይምሮአችን በላይ በሆነ ነገር ስንጨነቅ ስንጠበብ ሰው በራሱ ተጨንቆና ተጠቦ የሚያመጣው አንዳች ነገር የለም። እርሱ ስለናንተ ያስባልና የሚያስጨንቃችሁን ሁሉ ለእግዚአብሔር ስጡ ይላል። ብዙ ጊዜ የምንቸገረው ችግራችንን፣ ጭንቀታችንን፣ ህመማችንን፣ ስቃያችንን፣ ጉድለታችንን ለእግዚአብሔር መስጠት አለመቻላችን ነው። ልንጸልይ እንችላለን፣ ልናለቅስ እንችላለን። በፍጹም ልቡ ግን ለእግዚአብሔር ታምኖ እግዚአብሔር ሆይ አንተ አዳኝ ነህ፣ አንተ ፈዋሽ ነህ፣ ተስፋዬ አንተ ነህ። ወይዘኒ መኑ ተስፋዬ አኮኑ እግዚአብሔር። አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን እንዳለ ዳዊት በእግዚአብሔር ላይ ተስፋ አድርጎ ያፈረ ማንም የለም ወገኖች። እግዚአብሔርን ተስፋ አድርጎ ያልተሳካለት ማንም የለም። እግዚአብሔርን ተስፋ አድርጎ ያልተሻገረ ማንም የለም። እግዚአብሔርን ተስፋ አድርጎ የልቡን መሻት ጥግ ያላደረሰ ማንም የለም። ተስፋን መጣል፣ ልብን መጣል። ዛሬ የተቀመጥንበትን ወንበር ይውት ብዙዎቻችን ልባችንን ጥለን ተቀምጠናል። እውነት ሐሰት ወንበሩ ተሰብሮ እወድቃለሁ ብሎ የሚያስባል የተቀመጠበት ወንበር ላይ ንገሩኝ አለ? የለም። ለምን? ልባችንን ጥለናል። በወንበሩ ላይ በቃ ተስፋ አድርገናል። አይጥለኝም ብለን አድርገናል። እግዚአብሔር ከዛ በላይ ነው ወገኖቼ። ለእያንዳንዳችን መድማት፣ ለእያንዳንዳችን መቁሰል፣ ለእያንዳንዳችን ስብራት የሚጨነቅ አባት እግዚአብሔር ማናችንም እንጠፋ ዘንድ የማይወድ ጌታ እግዚአብሔር ዛሬ ምሕረትን ፈልገን ወደዚህ የመጣን ብዙዎች አለን ወገኖቼ። ይሄ መጽሐፍ ቅዱሳዊ ነው። አይታችኋል። ጴጥሮስና ዮሐንስ ወደ ቤተ መቅደስ ሲሄዱ አንድን በሽተኛ አገኙ ይላል። ቤተ ክርስቲያን አጠገብ ላይ ይለምን የነበረ ከሰዎች ድቃቂ ሳንቲም የሚያሳርፉለት ስሙን እየጠራ ስለ እግዚአብሔር እያለ የሚማጽን ለወትሮ ግን እጅግ በጣም እግር የበዛበትን በጣም ኮቴን ሰማ። ኮቴውን ሲሰማ ተደመመ፣ አብዝቶ ጮኸ፣ ለመነ። ዞር አሉና ጮቱ ያስደመማቸው ያስደነቃቸው ሐዋርያት መጡ። ሳንቲም የሚሰጡት መስሎት ደጋግሞ ለመነ። የምንሰጥ ድቃቂ ሳንቲም የለንም አሉት። ነገር ግንስ በኢየሱስ ክርስቶስ ተነሳና ተመላለስ። ይጠብቅ የነበረው በእጁ መዳፍ ላይ ሰዎች ሳንቲም እንዲያስቀምጡለት ነበር። ሰዎች በእጁ መዳፍ ላይ ገንዘብ ነበረ። ያ ገንዘብ ምናልባት የዕለት ጉርሱን፣ ምግቡን፣ ውሃውን የሚጠጣውን ሊያገኝ ይችል ነበረ። አብዝቶ የሚሰጥ ጌታ አባት እግዚአብሔር በሐዋርያቱ ላይ አድሮ በኢየሱስ ክርስቶስ ስም ተነሳና ተመላለስ። መቆም የማይችለው ቆመ፣ ማየት የማይችለው ቻለ። ሕማሙን ስቃዩን ሁሉ ከላዩ ላይ አራገፈለት። እግዚአብሔር ይርዳን ወገኖቼ። እግዚአብሔር በምህረቱም እንዲህ ልባችንን ያሳርፈልን። ዛሬ ልባችን የደከመ ብዙዎች ነን። ታዲያ ቤተሳይዳ ወደ ተባለችዋ ስፍራ ስንመጣ በዚች ስፍራ ብዙዎች ህመምተኞች ይጠጉ ነበረ። ታዲያ ምን ያደርጋል? ይሁን እንጂ በወቅቱ የነበሩት ህዝብ
ቤተሳይዳ ወደ ተባለችው ስፍራ የነበሩት ተአምራትን በማየት ከክፋታቸው ሊመለሱና በሰሩትም በደል ተጸጽተው ንስሐ ሊገቡ አልቻሉም። ለዚህም ነበር ጌታ እንዲህ ያለ ስለ ቤተሳይዳ ይናገር ነበር። የማቴዎስ ወንጌል ምዕራፍ 11 ቁጥር 21 ላይ፣ የሉቃስ ወንጌል ምዕራፍ 10 ቁጥር 13 ላይ እንዲህ ይላል፣ ወዮልሽ ቤተሳይዳ፣ በእናንተ የተደረገው ተአምር በጢሮስና ሲዶና ተደርጎ ቢሆን ማቅ ለብሰው በአመድ ተቀምጠው ከብዙ ጊዜ በፊት ንስሐ በገቡ ነበር ይላል። ጢሮስና ሲዶና ጣዖት የሚመለክባት ሀገር ናት። ከጥንት ጀምረው ጣዖትን የሚያመልኩ ሰዎች የተሰበሰቡባት የአሕዛብ መዲና ነበረች። በዛ ያሉ ሰዎች በቤተሳይዳ የተደረገውን ተአምር ቢያዩ ኖሮ ከናንተ ቀድመው ንስሐ ይገቡ ነበር። የኛ ትውልድ ቤተሳይል ቤተ ምህረት በተሰኘችው በዚች ቅድስት ቤተክርስቲያን መልስ እንጂ ጥያቄ በሌለባት ለብዙዎቻችን ማረፊያ በዓለም ከሚዘንበው ዝናብ የምንጠለልባት እውነተኛ መርከባችን የማናየውን እሳት የማናየውን ዝናብ የምንሻገርባት ምድራዊ መጠለያችን እቺ ቤተክርስቲያን በዚህ ቤተክርስቲያን ውስጥ የሚደረገውን ተአምር እያየን የማንለወጥ አጥማቂና ግባ ቅዱስ ቀቢን የምንከተል በጣም ብዙዎች ነን። እውነትን እንነጋገር፣ ቤተሳይዳ የእግዚአብሔር ድንቅ ተአምር የተከወነባት ሀገር ወገኖቼ፣ ካመንን በምንጠጣው በቅዳሴ ጸበል እግዚአብሔር ይፈውሳል። ካመንን እምነት ብለን በእግዚአብሔር ቤት ውስጥ ተንበርክከን ግንባራችንን ምንዳብሰው እግዚአብሔር ይፈውሳል። የእምነት ጉዳይ እንጂ የሰው ጉዳይ አይደለም። የሚፈውስ ሰው ሳይሆን ማን ነው? ንገሩኝ። በእግዚአብሔር ንገሩኝላችሁ፣ ማን ነው? እግዚአብሔር። ይህንን ያልተረዳን በጣም ብዙዎች ነን። ዛሬ በዚች ቤተሳይዳ የምህረት ቤት ተሰኘችው ቤት ውስጥ ተቀምጠን ፈዋሽና አዳኙ እግዚአብሔር እንደሆነ ከልብ ማመን፣ የሚያድን የሚሰብር እርሱ እንደሆነ ማመን፣ ተስፋን የሚቀጥል እርሱ እንደሆነ ማመን። ቤተሳይዳ በጢሮስና ሲዶና ንጽጽር መጽሐፍ ቅዱስ ተናገረ። ጢሮስና ሲዶና እንደነገርኳችሁ ጣዖትና የጣዖት መንደር የሆነች ከተማ ናት። ብዙዎች ቃሉን እየሰሙ ተአምራቱን እያዩ የማይሰሙ በጣም ብዙዎች ናቸው። ትንቢተ ሕዝቅኤል ምዕራፍ 33 ቁጥር 32 ላይ እንዲህ ይላል፣ ቃልህን ይሰማሉ ነገር ግን አያደርጉትም ይላል። ምንን ይሰማሉ? እስኪ ሁላችሁም ተናገሩ። ምንን ይሰማሉ? በእግዚአብሔር ጮክ ብላችሁ ተናገሩ። ቃልህን ይሰማሉ ነገር ግን አያደርጉትም። እግዚአብሔር ከዚህ ይሰውረን ወገኖች፣ እግዚአብሔር ከዚህ ይሰውረን። ቃልህን ይሰማሉ፣ ያዳምጣሉ፣ ይመላለሳሉ፣ በእግዚአብሔር ቤት ውስጥ ይመጣሉ፣ ይሄዳሉ፣ ግን አያደርጉትም። እግዚአብሔር ከዚህ ይሰውረን ወገኖቼ። ዛሬ በምህረቱ አደባባይ ፊት ሆነን የቃሉን ወተት ተግተን ጻዳውን ልብስ ተጎናጽፈን በመቅደሱ የሚደረገውን ተአምር እያየን ማና እየሰማን የማናስተውል እንዳለ በዚህ ዘመን መገመት አያዳግትም። ምክንያቱም የበደላችን ክፋት ዛሬ በአንድም በሌላም እርስ በርሳችን እንድንጣላ እንድንባላ፣ ሰላም እንዳይኖረን፣ ፍቅራችን እንድንማረክ፣ ሰዎች እንዲጨክኑ የሆነበትን ጊዜና ሰዓት እናያለን። ሰው ለሰው ዛሬ ጨካኝ ሆኗል። ወንድም ለወንድሙ እናትና አባቱን ማከብር ሽማግሌ የማይከበርበትን ሁኔታ ላይ ያየን ያለ ነው። ታዲያ ይሁሉ ቤተክርስቲያናችን ሰላምን ሰብካለች፣ ሰላምን ታወጃለች፣ የምህረት ቤት ናት። ይቺ ቤተሳይዳ በተሰኘችው ቤት እግዚአብሔር መድኃኔ ዓለም ኢየሱስ ክርስቶስ ድንቅ የሆነውን ተአምር አደረገ። በዚህ ተአምር ቤተሳይዳ ያሉ ግን አላመኑም። እግዚአብሔር ከዚህ ይሰውረን። ቃሉን ሰምተን መስማት ብቻ ሳይሆን
በሥራ ተርጉመን በንስሐ ሕይወት ውስጥ ተመላልሰን ቅዱስ ሥጋውን ክቡር ደሙን ለመብላት ፈጣሪ እግዚአብሔር ይርዳን። ሁለተኛው ነጥብ የጌታ መልአክ ነው። በዚህ የመጽሐፍ ቅዱስ ክፍል የምናየው ቤተክርስቲያናችን ዛሬ እንደምታውቁት ይህ ታላቅ ቤተክርስቲያን በብርሃናዊው መልአክ በቅዱስ ራጉኤል የተሰየመ ነው። ቅዱስ ገብርኤል አለ፣ እናታችን ቅድስት ድንግል ማርያም አለች። መላእክት ትልቅ ዋጋ እንዳላቸው መጽሐፍ ቅዱስ ይነግረናል። በዚህ መጽሐፍ ቅዱስ ክፍል ውስጥ ሰዎች ለመፈወስና ለመዳን መልአኩ ከሰማይ ወርዶም ውሃውን መባረክ አለበት። ከቤታችን ይዘነው ስንመጣ ውሃ ነው። ቤት መተን እዚህ ጋር አስቀምጠነው ቅዳሴው ሲቀደስ ውሃው ተለውጦ ወደ ምን ይቀየራል? ወደ ምን ይቀየራል? ወደ ጸበል። የጌታ መልአክ መጥቶ ውሃውን በባረከው ሰዓት ወደዛ ወደ ጥልቅ ባህር ውስጥ ቀድሞ የገባ ይፈወሳል ይላል። ያኔ ሳይባረክ በፊት ውሃ ነው። ከተባረከ በኋላ ግን ምንድነው? አዳኝ የሚያድን የሚፈውስ ውሃ ጸበል ይሆናል ማለት ይቀየራል ማለት። እንዲቀየር ደግሞ ስልጣንና ኃይል ብርታት የሰጠው የጌታ መልአክ ነው ይላል። እኛ መላእክትን እንደ ፈጣሪ አይደለም እናየው። ሰዎች ያልተረዱት የማይገነዘቡት መላእክት የቃሉ ትርጉም መልእክተኛ ሲሆን በተለያዩ የመጽሐፍ ቅዱስ ክፍል ውስጥ የተለያየ ስያሜ አላቸው። የእግዚአብሔር ልጆች፣ መናፍስት፣ ጠባቂዎች ተብለው ይጠራሉ። የቅዱሳን ዋና መላእክት ወይም የቅዱሳን መላእክቱ ዋና አገልግሎታቸው እግዚአብሔርን ማመስገን ነው። ዘወትር ቅዱስ ቅዱስ ብለው እግዚአብሔር እንደሚያመሰግኑ ነብይ እግዚአብሔር ኢሳይያስ በምዕራፍ 6 ቁጥር 1 ላይ በግልጽ አስቀምጦልናል። እንዲሁም ዮሐንስ ራእይ ምዕራፍ 5 ቁጥር 11 ላይ በግልጽ እናያለን። መላእክት የዕለት ስራቸው እግዚአብሔርን ማመስገን እንደሆነ ማለት ነው። ቢሆንም ግን እግዚአብሔር ልጆች ለሆኑት ደግሞ ለኛ ለምናምን ለክርስቲያኖች እግዚአብሔርን በመናመን ሰዎች ለእግዚአብሔር ስንታመን መላእክት ደግሞ ወደኛም እንደሚላኩ መጽሐፍ ቅዱስ ይነግረናል። ክርስቲያኖች በኃጢአት ወድቀው ከድነት ጎዳና ለወጡ ክርስቲያኖች እውነትን ለማመልከት እገዛን ያደርጋሉ። ቅዱሳን መላእክት ዕብራውያን ምዕራፍ 1 ቁጥር 14 ላይ በንስሐ ለሚመለሱ ማናቸውም ክርስቲያኖች የመላእክት እጅግ በጣም እጥፍ ደስታ እንደሆነ ራሱ ባለቤቱ ኃይሉ የበረታ ክንዱ የጸና ንጉሥ ጌታ አምላካችን ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 15 ቁጥር 10 ላይ በግልጽ ነግሮልናል። እግዚአብሔርን ደግሞ በሚፈሩ ስሙን ለሚጠሩ ለእግዚአብሔር በሚገዙ ሰዎች ስፍራ ደግሞ የእግዚአብሔር መልአክ እንደሚሰፍር እንደሚያድንም ቅዱስ ዳዊት ነግሮናል። መዝሙር 33 ቁጥር 7 ላይ እግዚአብሔር በሰጣቸው ስልጣን ኃጢአተኞችን ለእግዚአብሔር ክብር ያልሰጡትንም ደግሞ ሲቀጡ እናያለን። ይህንንም የምናየው በመጽሐፍ ቅዱስ እንጂ እኛ ከራሳችን ኦርቶዶክሳውያን አፍልቀን አምጥተን መላእክት ይቀጣሉ፣ መላእክት ለሰው ይረዳሉ፣ መላእክት እንዲያረጋሉ ብለን የምንናገረው ነገር የለም። መነሻችን መጽሐፍ ቅዱስ ነውና የእግዚአብሔርም ሰዎች ከስራትም እንዲፈቱ ይማልዳሉ። ከብዙ ጥቂትም ይህንን ከተመለከትንና ካየን በዛሬው የመጽሐፍ ቅዱስ ክፍል ላይ የዮሐንስ ወንጌል ምዕራፍ 5 ቁጥር 1 ስናነበው ዛሬ በቤተክርስቲያናችን የፈውስ ቀን ብላ ይሄንን ሳምንት ቤተክርስቲያን መጻጉዕ ብለዋለች። ሰዎች ለመፈወሳቸው ለመዳናቸው ምክንያቱ ደግሞ ቅድም እንደነገርኳችሁ የጌታ መልአክ ከሰማይ ወርዶ ውሃውን መባረክ አለበት። የጌታ መልአክ ውሃውን በባረከው ሰዓት ይላል መጽሐፉ ቀድሞ ወደ ውሃ ውስጥ ወደ የገባ ሰው ይፈወሳል። ውሃው ወደ ጸበል ወይም ደግሞ ወደ ቅዱስ ውሃ ተቀይሮ ፈዋሽ ይሆናል ማለት ነው። ዛሬም ይሄ ነው በመልአኩ ስም የምንማጸነው። ኃይልና ብርታትን ስልጣንን የሰጠው እግዚአብሔር እንደሆነ ስለምናምን ዛሬም ይባርከናል ብለን እናምናለን። ስለ ቅዱስ ገብርኤል ስናወሳ ታኅሳስ ላይ የሚከበረውን በዓል ስናይ ለእግዚአብሔር ነው የምንገዛው፣ አንተ ላቆምከው ምስጋና አንሰግድም ባሉ ሰዓት እሳት አንድዶ እሳት ውስጥ እንዲገቡ አደረጋቸው። እሳቱ ወደ ምን ተቀየረ? ንገሩኝ። እሳቱ ወደ ምን ተቀየረ?
ለካ የኔታ የሚሉት ሁለታቸው ነው። እሳቱ ወደ ምን ተቀየረ? እስኪ ጮክ በሉ። ወደ ምን? ወደ ውሃ የተቀየረው ምን ስለሆነ ነው? መልአኩም በመስቀሉ ስለባረከው ነው አይደል? እሳቱ ወደ ውሃ። ዛሬ በኑሯችን ውስጥ የሚነደውን እሳት የሚነደውን ወላፈን መልአኩ ቅዱስ ገብርኤል ብርሃናዊው መልአክ ቅዱስ ራጉኤል በሚባርከው ሰዓት እሳቱ ወደ ውሃ ይቀየራል። ውሃው ወደ ቅዱስ ውሃ ይቀየራል። እኔ አይደለም ምለው ቤተክርስቲያኒቷ የምታስተምረን መጽሐፍ ቅዱስ ዛሬ የምናየው። ታዲያ የመልአኩን እዚህ ድረስ ካየንና ከተመለከትን የታላቁ የገናናው በተለይ ስሙን ጠርተን ማንጠግበው መሰባሰቢያችን መድመቂያችን የሆነው ብርሃናዊው መልአክ ቅዱስ ራጉኤል፣ ቅዱስ ገብርኤል፣ ቅዱስ ሚካኤል በረከታቸው ረድኤታቸው በሁላችን ላይ ይደርብን። እስኪ አሜን በሉ። ሶስተኛውና የመጨረሻው በዚህ የመጽሐፍ ቅዱስ ክፍል ውስጥ የምናየው ሰው ያጣው በሽተኛ መጻጉዕ በሚል ስም የተሰየመው ማለት ነው። መጻጉዕ ማለት በሽተኛ ማለት ድዊ ማለት ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ስፍራ መጣ። ልትድን ትወዳለህን አለው። የዮሐንስ ወንጌል ምዕራፍ 5 ቁጥር 6 ላይ ቃሉን የተናገረው ኃይሉ የበረታው ክንዱ የጸናው ንጉስ የጠፋውን ሊፈልግ ሰው ሆኖ የተገለጠው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ክርስቶስ ወደዚህ ስፍራ ያቀናው ደግሞ ቅዱስ መጽሐፍ እንደሚያስረዳን ኢየሱስም ይህንን ሰው ተኝቶ ባየ ጊዜ ይላል እስካሁንም ብዙ ዘመን እንዲሁ እንደነበረ አውቆ ልትድን ትወዳለህን አለው። በሽተኛ እንደሆነ ያውቃል። በአልጋ ላይ እንደተኛ ያውቃል። የክርስቶስን መሄድ ያንን ሰው ለማዳን ነው። ለምን? ሰው የለውማ። ሰው በጠፋበት ሰዓት ሰው ሆኖ ሁላችንንም ስብራታችንን የጠገነ ውድቀታችንን ሁሉ የቀየረ በሞቱ ሕይወትን የሰጠን በመስቀል ላይ ተሰቅሎ ሞትን ድል አድርጎ ለእያንዳንዳችን ሕይወትን የሰጠን በነጻነት እንድንኖር ክርስቶስ ነጻ ያወጣን። ታዲያ አምላካችን መድኃኒታችን ኢየሱስ ክርስቶስ ልትድን ትወዳለህን አለው። የሰውየው ፍላጎት ምንድነው? ያኔ ወጣት ዘመን ስለነበረ መጽሐፍ ቅዱስም እንደሚነግረን የጌታ መልአክ ከሰማይ ወርዶ በባረከው ሰዓት እዛ ውሃ ውስጥ ይጥለኛል ብሎ ስላሰበ አዎ ልድንማ ወድ ነበረ። ነገር ግን ከዚህ አልጋ ላይ አንስቶ እኔን ወደዛ የሚጥለኝና የሚወረውረኝ ሰው ግን የለኝም አለ። ዛሬ ሰው አጣን የለንም። አለኝ ብለን ተስፋ ያደረግነው ፊቱን ያዞረብን የለንም። ጀርባውን የሰጠን የለንም። እንመካበታለን ብለን ሙሉ ማንነታችንን የሰጠነው ሰው ዛሬ አልተቀየረብንም። የሰው ባህሪ ይሄ ነው። ሰው የወደደውን ይወዳል፣ ሰው የተጠጋውን ይጠጋል፣ ሰው የጋበዘውን ይጋብዛል። ሳንወደው የሚወደን እየራቅነው የሚቀርበን እየሸሸነው የሚጠጋን ከአባት በላይ አባት የሆነው ጌታ አባት እግዚአብሔር ሰው የለኝም አትበሉ ወገኖቼ። ሰው በጠፋበት ሰዓት መልእክተኛ ልኮ የሚያጽናና ባንድም በሌላም እየተናገረ ስብራትን የሚጠግን ችግራችንን ሁሉ የሚፈውስ ብርቱ የሆነ ክንድ ያለው ሰፊ የሆነ ትከሻ ያለው ማናችንም ብንደገፈው ተደገፋችሁኝ ብሎ የማያጉረመርም እየበደልነው እያስከፋነው እያስቀየምነው ኃጢአትና በደል እየሰራን እያወቀ ዛሬም ልጄ ብሎ የሚጣራ ማን አለ? እናት እኮ አንዳንዴ ሲመራት አውጥታ ትናገራለች። አባትም ሊናገር ይችላል። የኛ ጌታ እኮ እየበደልነው አይቶ እንዳላየ በማለፉ ብቻ ያላየን የሚመስለን ብዙ ሰዎች አለን።
አላየኝም ጌታ ጨለማን ተገና አድርገን በር ዘግተን የሰራነውን በብርሃን የሚገልጥ አባት እግዚአብሔር ሰው ባይኝ ማን ያየኛል አለ ዮሴፍ እግዚአብሔር ያየኛል አለ ወገኖቼ በዚህ በአምላክ በእግዚአብሔር ላይ ተስፋ እናድርግ ሰው የለኝም አንበል ርግጥ ሰው አተል ሊሆን ይችላል ዛሬ በተለይ በዚህ በስደት ዓለም ውስጥ መጀመሪያ የመጣን ሰዎች ነገሩን ስለማናቀው ሁሉ ግራ ሊገባን ይችላል የተጠገረባቸው ሰዎች ሳይወዱ በግዳቸው አኩርፈው ሊሆን ይችላል ፊታቸውን ገላምጠው ሊሆን ይችላል ወገኔ አትፍረድ በአምላክ በእግዚአብሔር ላይ ታመን የሰው ክንድ ይዝላል የሰው ትከሻ ይደክማል የኛ ጌታ ክንዱ የማይደክም የማይዝል ትከሻው የማይደክም በእግዚአብሔር ላይ ለመደገፍ ዛሬ ቃል ገብተን እንውጣ ወገኖቼ መቼም የማይረሳን የማይተወን እንኳን ወደሱ ተጠግተን በእርሱ ታመንን በደለኞች ሆነን ኃጢአተኞች ሆነን እርሱ ማይተወን መቼ ረሳን ወገኖቼ እኛ ከምናስበው በላይ እኮ እሱ የሚያስብ ነው ቅድም የነገርኳችሁ ሰው ሐዋርያቱን ሲለምናቸው የነበረው ድቃቂ ሳንቲም ነው እጁ ላይ መዳፉ ላይ ላስቀምጡለት የፈለገው ሐዋርያት ግን ምን አሉት በኢየሱስ ክርስቶስ ስም ተነስ አሉት ክብሩ ከመላእክት በላይ እንደሚበልጥ የጌታ መልአክ ከሰማይ ወርዶ ውሃውን ሲባርከው ገብቶ የገባ ይድናል ይላል ጌታ ግን ክብሩ ከዛ በላይ እንደሆነ እኛም እንናገራለን ቤተክርስቲያንም ታስተምረናለች ፈጣሪ ነው ገዢ ነው በመጀመሪያ ቃል ነበር ቃልም በእግዚአብሔር ዘንድ ነበር ያ ቃልም እግዚአብሔር ነበር ሁሉ በእርሱ ሆነ ከሆነውስ እንኳን አንዳች ያለ እርሱ የሆነ ምንም የለም ስለዚህ ወደ ውሃው ሊወረውረው የጠበቀው ሰው የለኝም ብሎ ተስፋ ቆረጠ ድምጽ ሰው የለኝም ሲለው ተነሳና አልጋን ተሸከም አልጋውን መሸከም አይደለም ወገኔ ከአልጋው ላይ መውረድ የማይችል በሽተኛ ድውይ ነበር የማንችለውን እንድንችል የሚያደርግ አባት እግዚአብሔር አርቆ የሚያስብ ጌታ አባት እግዚአብሔር ጉልበትና ኃይል ብርታት ሰጥቶት ያ ጸበሉ ጋር ይወረውረኛል ብሎ የጠበቀው ጌታ ንጉስ ፈዋሽና አዳኝ የሆነው ጌታ ማመልከቻ አስገብተን እንደ ፍርድ ቤት ቀጠሮ የማያራዝመው ንጉስ ተነሳና አልጋን ተሸክመ ሄዳለው ክብር ምስጋና ለአምላክ ለእግዚአብሔር ይሁን እስኪ አሜን በሉ የሾላ ዛፍ ላይ ክርስቶስን ለማየት የወጣው ዘኪዮስ ዝናውን ለማየት ነበር ሰዎች ሁሉ ሳይዩት ማናየው ጌታ ናውረድ ከሾላ ዛፍ ላይ አለው ከዛስ ዛሬ በቤት ገብቼ በላለው ጠጣለው ማየት ከርቀት የተመኘው ወደ ቤቱ ገባ ጌታ በትንሹ እናስብ እግዚአብሔር በብዙ ይባርከናል በትንሹ እንጸልይ በትንሹ እናመስግን በትንሹ ተስፋ እናድርግ በብዙ እኛ ከምናስበው በላይ ስለኛ የሚያስብ እኛ ከምናቀው በላይ ስለኛ የሚያውቅ አባት እግዚአብሔር ስለያንዳንዳችን እግዚአብሔር ያውቃል ወገኖቼ ሰዎች ስለኛ ለማወቅ ወይ መሞት አለባቸው ወይ ደግሞ የኛን ታሪክ የሚያቅ ሰው መጠየቅ አለባቸው የሰው ልጅ ክብሩ ሲገለጥ ሞቶ በድኑ አስክሬኑ መጥቶ እንዲነበር ብለን ጆሮአችንን ይዘን አፋችንን ይዘን እንገረማለን ደምማለን ማንነታችን በእግዚአብሔር ዘንድ የተገለጠ ነው ክብር ምስጋና ለእግዚአብሔር ይሁን ወገኖቼ ሰው ላጣን ሰው የሚሆን አባት እግዚአብሔር የዛሬው ቃል ይሄ ነው ግን አንድ ነገር ልንገራችሁ የዚህ ታላቅ ቤተክርስቲያን ምእመናንና ምእመናት ሰው የለኝም ሰው የላችሁም እናንተ ከሌላ ቦታ መጥቶ በዚህ ቤተክርስቲያን አገልግሎት ውስጥ ለረጅም ዓመታት ድንቅ የሆነው ነገር አይቻለሁ እውነትን መናገር ምስክርነት ነው በጣም ብዙ አብያተ ክርስቲያናት ሲታነጹ ሲገነቡ ወይም ደግሞ ንክስ በሚጠራበት ሰዓት ላይ ከተለያየ ቦታ ላይ መጥተው ቤተክርስቲያን ይገነባሉ ይሰራሉ ያዋጣሉ ምን ይላሉ እውነት ሐሰት እውነት አይደል ሰዎች ሌላኛው ቤተክርስቲያን ላይ በዚህ ባለንበት ቤተክርስቲያን ሰዎች ከተለያየ ቦታ ላይ የሚመጡት ምን ሲሆን ነው
ለመቼ ነው? ለንግስ አይደል? ለንግስ ከሌላ ቦታ ላይ ይመጣል ብለው ስለሚያስቡ ለምሳሌ እኛውን አቦላንግሰናል አይደል? ዓርብ ዕለት በለቱ ሰዎችን የምንጠብቀው ከተለያየ ቦታ ላይ ነው። የኛ ብቻ አይደለማ። እኔ እዚህ ቤተክርስቲያን ላይ በጣም ብዙ ንግሶችን ተሳትፌያለሁ። በጣም ብዙ አገልግሎቶችን አገልግያለሁ። በጣም በሚገርማችሁ ሁኔታ አንድ ቀን ታቦት ቆሞ ሲለመን አይቻላቅም። እውነት ሐሰት አይሰማም። ለምንድን ነው ይሄ ሆነው? ሌላ ቦታ ላይ እውነቱን ልንገራችሁ፣ የሚሰብክ የሚያስተባብር ይጋበዛል፣ ወይም ደግሞ ይሰብካል እንዲሁም ደግሞ ያስተባብራል ይላል። አንድ በተርቱ የሆነ ከሰማይ ወፍ የሚያወርዱ በምርቃት የሚያንጎረጉዱ ገንዘብ የሚለምኑ ምናምን ተብሎ ይጋበዛል። እውነት ነው። እዚህ ቤተክርስቲያን ላይ እውነት እግዚአብሔር በሚያውቀው ይሄው ምስክር ናቸው መልአክ ኃይል ሁላችሁ የምትመሰክሩት ነው። እንደሌላው እንኳን ወጥተው ቃላትን ደርድረው በቃ እንደዚህ ብለው ፍላጎታቸውን ይናገራሉ። ለፍላጎታቸው ደግሞ እናንተ መልስ ሰጣላችሁ። ለምን ይሄ ሆነ ሲባል የዚህ ቤተክርስቲያን ስሪትና መስርት መነሻውም መድረሻውም ይሄ ህዝብ ነው። እውነት ሐሰት? ከዛ ባሻገር ይሄ ህዝብ የታደለ መሆኑን ልንገራችሁ። በጣም 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 ከባዱ ፈተና ልጆች ያለን ሰዎች ታውቃላችሁ። ልጄ ነገ ምን ይውጣው ይሆን? ልጄ ነገ ምንድነው ተስፋው? የትኛው ቤተክርስቲያን ነው በታዳጊ ትውልድ ላይ እየሰራ ያለው? ልጆች ላይ ምን እየተደረገ ነው? እንደዚህ ቤተክርስቲያን ዛሬ የኔታ ባይኖሩ የኔታን ተክተው በአገልግሎቱ ላይ አንደበተ ርቱዕ የሆኑ ሰዎች ተፈጥረዋል። ይሄን ያደረገ ማን ነው? ንገሩኝ፣ ማን ነው? የካህናቱ ያለሰለሰ ድካምና ጥረት፣ የናንተ ፍላጎት፣ ገንዘባችሁንም ስታወጡ ስትሰጡ ልጆቻችሁ ነገ ተረካቢ እንደሆነ ስለምታምኑ ብቻ ነው። ጋብቻ እጅግ በጣም በሚፈራበት ሀገር ላይ እንደ ጦር የሚፈራበት ሀገር ነው። እዚህ እንደኛ እንዳይመስላችሁ ሪስፖንሲቢሊቲ ወይም ደግሞ ኃላፊነትን መሸከም ስለማይፈልጉ በጣም ብዙዎች የዚህ ሀገር ልጆች አይፈልጉትም። እዚህ ቤተ መቅደስ ዕጣን እየሸተቱ ወይም ዕጣኑ እየሸተታቸው ያደጉ በሰንበት ትምህርት ቤት ውስጥ እየዘመሩ ከበሮ እየመቱ ያደጉ ልጆቻችን ስንት ልጆች ተድረዋል። እዚህ ለሌሎች ሁሉ አርያና ሞዴል ሊሆኑ የሚችሉ ልጆች። ይሄን ያደረገ ማን ነው? ይሄን ያደረገ ማን ነው? ዛሬ ከኪሳችሁ የሚወጣው ማንኛውም ድቃቂ ሳንቲም ነገ ልጆቻችሁ ተረክበውት ለልጅ ልጆቻችሁ ሊተርፍ የሚችል ዋጋ ሊያሰጥ የሚችል ስራ እንደሆነ ካመናችሁ አምናለሁ። ስትጠየቁም ትሰጣላችሁ። ያላችሁንም እንደምትሰጡ አምናለሁ። ይህ የምትሰጡት ግን ወገኖቼ ዛሬ ይህንን ቤተክርስቲያን ከሁሉ በላይ አብልጦ ሰው እንዲያው እንዲመለከተው እስቲ የአሜሪካ ያለ አይደለም በመላ ዓለም ላይ እንዲታይ ያደረገው የናንተ ህብረት፣ የናንተ አንድነት፣ የናንተ ትጋት፣ የናንተ ርብርብ እንደሆነ ካወቃችሁ ዛሬም እንደ ትላንቱ የምታደርጉት ብዙ ነውና ለራጉኤል ምእመናን የራጉኤል ምእመናን ናቸው። የውጪ ሰው የላችሁምና ራሳችሁ እንድትሰጡ መጻጉን የረዳ አባት እግዚአብሔር እናንተንም ይርዳችሁ። ሰው በጠፋበት ሰዓት ሰው ሆኖ ከፊታችሁ ይቆምላችሁ። የልባችንን መሻት እግዚአብሔር ይፈጽምልን። ሀገራችን ኢትዮጵያ ዛሬ ታማለች። እውነት ሐሰት? ፈዋሹ አባት እግዚአብሔር ይፈውስልን። ለእግዚአብሔር የሚሳነው አንዳች ነገር የለምና የሚፈሰውን ደም የእርስ በርሱን ጦርነት ያቆምልን። ሰላሙን እግዚአብሔር ይስጠን። እናንተንም በፍቅር በአንድነት ያቆያችሁ እግዚአብሔር ይስጥልኝ። ወስብሐት ለእግዚአብሔር።
በአባታችን ላይ አድሮ የመከረን ያስተማረን የገሰጸን አምላካችን የተመሰገነ ይሁን። እንዲህ ሰማይና ምድር ሲያልፍ ማልፎን እግዚአብሔር ቃል አሳለፉልን አባታችን ለመጋቤ ጥበባት ቀሲስ ሳሙኤል እግዚአብሔር አምላክ ቃልዎትን ያሰማልን፣ ቃልዎትን ያሰማልን። አሜን። የአገልግሎት ዘመናቸውን ያርዝምልን፣ ይባርክልን። ከዚህ በመቀጠል የምናልፈው ወደ ሰንበት ትምህርት ቤት መዘምራን ዝማሬ ይሆናል። ወደ እነሱ ወስዳቸዋል። መዝሙር ለመዘመር በአብ ወወልድ ወመንፈስ ቅዱስ ስም አንድ አምላክ እናምናለን፣ አምነን እንዘምራለን። እንዘምር። በኢየሩሳሌም በበጎች በር በቤተ ሳይዳ